የዮናስ ከበደ ስንብት በመላው ኢትዮጵያን ዘንድ ተወዳጅ የሆኑት ሉላ ገዙና ዮናስ ከበደ የኢቢኤስ የቴሌቪዥን ጣቢያን ሊሰናበቱ እንደሚችሉ እየሰማን የምንገኘው። ኢቢኤስ አሁንም መታመሱን ቀጥሏል። ከዚህ ቀደም ተወዳጅና አንጋፋ የሆኑ ጋዜጠኞቹን የተቀማው ኢቢኤስ አሁን ላይ ደግሞ በኢቢኤስ ውስጥ አሉ የሚባሉ አይናቸው ተወዳጅ ናቸው የሚባሉ በህዝብ ዘንድም ከፍተኛ ተቀባይነትን ያላቸውን ጋዜጠኞቹን ሊያጣ እንደሚችል እየሰማን እንገኛለን። እነ መቅደስ ደበሳይን፣ ናፍቆት ትዕግስቱን፣ ናህና ዮሐንስን የቀማቸው የአባይ የቴሌቪዥን ጣቢያ አሁን ላይ ደግሞ እነ ሉላ ገዙ ላይና እነ ዮናስ ከበደ ላይ አይኑን ስለማጥላቱ እየተሰማን የሚገኘው። ከወደ ኢቢኤስ ቤት የሚሰማው ምንድነው? የምታደምጡት አለ። ቤተሰቦች ስለ ሉላ ገዙ የምንሰማው ምንድነው? ኢቢኤስ ደና ጋዜጠኛ በቤትህ አይቆይልህ የተባለ ይመስል ከዚህ ቀደም በኢቢኤስ የቴሌቪዥን ጣቢያ በኩል በህዝብ ከፍተኛ አድናቆትን ከፍተኛ ተወዳጅነትን ያገኙ ጋዜጠኞቹ የኢቢኤስ የቴሌቪዥን ጣቢያን በመተው ወደ አባይ የቴሌቪዥን ጣቢያና እንዲሁ ወደ ተለያዩ የግል የቴሌቪዥን ጣቢያዎች መኮብለላቸው የሚዘነጋ አይደለም። ታዲያ አሁን ላይም በኢቢኤስ ውስጥም ቁንጮ በህዝብ ዘንድም ከፍተኛ ተቀባይነትን ያላቸው ተወዳጅ ጋዜጠኞቹን ኢቢኤስ ሊያጣ ስለመሆኑ እየሰማን የምንገኘው። ኢቢኤስ በከፍተኛ ሁኔታ በታዋቂና በዝነኛ ጋዜጠኞቹና የፕሮግራም አዘጋጆቹ በኩል በሞት እየተፈተነ በሚገኝበት በዚህ ሰዓትም በከፍተኛ ሁኔታ ተወዳጅ የሆኑ ጋዜጠኞቹን ሊያጣ እንደሚችል እየሰማን እንገኛለን። እነ ሉላ ገዙ እንደዚሁ ደግሞ እነ ዮናስ ከበደን የመሳሰሉ ጋዜጠኞችን በተመለከተ እናስደምጣቸው ሹክ ምንላቸውን መረጃ ይዘን መተናል። ከዚህ ቀደም በኢቢኤስ የቴሌቪዥን ጣቢያዎች ውስጥ ሲያገለግሉ የቆዩት በህዝብ ዘንድ በከፍተኛ ሁኔታ ተወዳጅ የሆኑት እነ ሃና ዮሐንስ ጎጅዬ፣ እነ መቅደስ ደበሳይ፣ እነ ራኬብ አለማየሁና እነ ናፍቆት ትዕግስቱ በምን ምክንያት የኢቢኤስ የቴሌቪዥን ጣቢያን ሊለቁ ቻሉ? እነዚህ ጋዜጠኞች አንጋፋ ተወዳጅ በህዝብ ዘንድ ደግሞ በከፍተኛ ሁኔታ ተቀባይነት ያላቸው ድንቅ የቴሌቪዥን የፕሮግራም አዘጋጅ ሆስቶች ናቸው። ታዲያ ኢቢኤስ እነዚህን የመሳሰሉ ድንቅ ጋዜጠኞቹን ድንቅ የፕሮግራም አዘጋጆቹን በከፍተኛ ሁኔታ ትርፋማ የሚሆንባቸውን እነዚህን ሆስቶች በምን ምክንያት ሊያጣ ቻለ? ኢቢኤስን እየለቀቁ የሚወጡ የቴሌቪዥን ጣቢያው ሆስቶችም በተደጋጋሚ ሲገልጹ የሚደመጡት በኢቢኤስ ውስጥ ክልከላዎች እንዳሉና እነዚህ ክልከላዎች ደግሞ በግል እምነታቸው ላይ በሃይማኖታቸው ላይም ከፍተኛ ተጽዕኖን እንደፈጠረባቸው ሲገልጹ ቆይተዋል። በተለይም ደግሞ እነ ሃና ዮሐንስ፣ እነ ናፍቆት፣ እነ መቅደስ ደበሳይ እንዲሁም ኢቢኤስ የቴሌቪዥን ጣቢያን የሚለቁ እነዚህ ድንቅና እንቁ የቴሌቪዥን የፕሮግራም አዘጋጆችም በኢቢኤስ ውስጥ ያለው ክልከላ ከሃይማኖት ጋር የተያያዘ እንደሆነና በኢቢኤስ የቴሌቪዥን ጣቢያ ውስጥ በአንገት ላይ ማህተብ ማሰር ክልክል መሆኑን ሲገልጹ ይደመጣሉ። ከዚህ ቀደም በተደጋጋሚ እነዚህ ጋዜጠኞች ኢቢኤስ ውስጥ ከገባም በኋላ ሃይማኖታችሁን ፍቱ፣ ማህተባችሁን ፍቱ፣ ማህተባችሁን በአንገታችሁ ላይ አስራችሁ ፕሮግራም ማዘጋጀት አትችሉም ተብለን ተከለከልን። ስለዚህ ኢቢኤስ የቴሌቪዥን ጣቢያን ብንወደውም ከሃይማኖታችን ከእምነታችን ስለማይበልጥብን ኢቢኤስን ለቀን ልንወጣ ተገደናል በማለት ለህዝቡ በይፋ መግለጻቸው የሚዘነጋ አይደለም። እነዚህ ተወዳጅና አንጋፋ የቴሌቪዥን ፕሮግራም አዘጋጆች ሆስቶችና ጋዜጠኞች በኢቢኤስ ውስጥ ያለውን ክልከላ በተደጋጋሚ በይፋ ለህዝብ ቢገልጹም በኢቢኤስ የቴሌቪዥን ጣቢያ በኩል ግን የሰጠው ምላሽ የለም። የኢቢኤስ የቴሌቪዥን ጣቢያ በተደጋጋሚ በጋዜጠኞቹ በኩል ከእምነት ጋር ከማህተብ ጋር በተያዘ ሲከሰስ ቢቆይም ማህተብን አልከለከልኩም፣ ማህተብ አትሰሩ ብዬም
አላልኩኝም የሚል ምላሽም ይሁን ማስተባበያ አልሰጠም።